እንደምናመሻችሁ 3 ሰዓት ሆኗል። ዜና ነው። በምዕራብ አርሲ ዞን ገደብ አሳሳ ወረዳ በአሳሳ ከተማ ሃይማኖትን ሽፋን በማድረግ የጥፋት ኃይሎች ባነሱት ግጭት በሰውና በንብረት ላይ ደረሰውን ጉዳት እንደሚያወግዙ የወረዳው ሀገር ሽማግሌዎችና የእስልምና ሃይማኖት መሪዎች ገለጹ። የድርጊቱ ተባባሪዎችን ለማጋለጥ ለህግ እናቀርባለንም ብለዋል። ከኦሮሚያ ሬዲዮና ቴሌቪዥን ድርጅት ያገኘነው መረጃ በቀለ ተመስገን ያቀርበዋል። በሃይማኖት ሽፋን የሚንቀሳቀሱ ኃይሎች ሃይማኖትን ሽፋን በማድረግ በምዕራብ አርሲ ዞን ገደብ አሳሳ ወረዳ በአሳሳ ከተማ በሰውና በንብረት ላይ ጉዳት መድረሱ ይታወሳል። የጉዳቱ መንስኤም በህዝብና በመንግስት ላይ የጂሃድ ጦርነት ያወጀ አንድ ግለሰብ በፖሊስ ቁጥጥር ስር መዋሉን ተከትሎ ነው። በቁጥጥር ስር የዋለውን ግለሰብ በኃይል ለማስለቀቅ ተመሳሳይ የጥፋት ዓላማ ያነገቡ ግለሰቦች የወረዳውን የፖሊስ ጽሕፈት ቤት አውድመዋል። በግጭቱ የ4 ሰዎች ህይወት ሲያልፍ በ10 የፖሊስ አባላት ላይ ደግሞ ጉዳት ደርሷል። በውይይቱ ላይ የጥፋት ኃይሎቹ የፈጸሙት ድርጊት ማንኛውንም የሃይማኖት ተቋም የማይወክልና የተጀመረውን የልማት እንቅስቃሴ የሚያደናቅፍ በመሆኑ አጥብቀው የሚያወግዙ መሆናቸውን ተናግረዋል። የደረሰው ጥፋት ህብረተሰቡ በህገ መንግስቱ የተጎናጸፋቸውን መብቶች የሚጻረር በመሆኑ አክራሪ የጥፋት ኃይሎቹን እንደሚያጋልጡም ገልጸዋል። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶችም በችግሩ መነሻና መፍትሄ ዙሪያ መክረዋል። በጉቱ ብያት ይቶን ዋንከ ኢምበላሊፈን ኑት እስላምና ማጀሳ ጀሩም በይ እስላምና መቀላ ጀሩም በይ ይህን ተግባር በአገር አቀፍ ደረጃ እንቃወማለን። እኛ ሰው ግደሉ የሚል እስልምና አናውቅም። ሰው ረዱ የሚል እስልምናም አናውቅም። ቦምብ አፍንዱ የሚል እስልምናም አናውቅም። ይህ አይነቱ ተግባር የኛ አይደለም። የእስልምና መንገድ አስመስለው የተሳሳተ መንገድ የሚሄዱ መኖራቸውን ተረድተናል። ይህን ተግባራቸውን ለህዝባችን እያስረዳን ነው። ጀማዓቱ ተክፊር የአሜጅራ ከዲገና ማጂስ ተይባን የሰውን ደም በማፍሰስ በዚህ መንግስት እንዳንተዳደር የሚሰብኩ ሰዎች አሉ። እነዚህ ሰዎች እያጋጩን በነበረበት ወቅት ነው መንግስት ሊያረጋጋን እየሰራ የሚገኘው። መንግስት ህገ መንግስቱ ላይ ያለውን ግዴታና መብቶቻችንን በሚገባ አስተምሮናል። የአገልግሎት መስጫ ተቋማትን ማውደም የጥፋት ዓላማቸውን ገሃድ ያወጣና በህገ መንግስቱ የተረጋገጠውን የሃይማኖት እኩልነትና ነጻነት የሚቃረንና የሀገር ልማት የሚያደናቅፍ በመሆኑ በጋራ እንደሚታገሏቸው በውይይቱ ላይ የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎች ገልጸዋል። የምዕራብ አርሲ ዞን አስተዳዳሪ አቶ ሚስጠፋ ከድር በበኩላቸው የእምነት ነጻነትና እኩልነት በህገ መንግስቱ ተረጋግጦ ባለበት በአሁኑ ወቅት ሃይማኖትን ሽፋን በማድረግ የህዝብና የመንግስትን ንብረት ያወደሙትን አክራሪዎች ለህግ ለማቅረብ ህብረተሰቡ መረባረብ አለበት ብለዋል።